ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን ኢሳድስ የዜና ቻናላችን ቤተሰቦች በድጋሚ ተገናኝተናል። እንግዲህ በጣም መሰረታዊ የሆነ ትንተና ይዤላችኋለሁ። በተለይም ደግሞ በምስራቅ አፍሪካ ፖለቲካ ላይ የሆነች ቁማር አለች፣ የሆነች ያለች ነገር አለች። ይሄን በተመለከተ በደንብ አድርጌ ያሳያችኋለሁ። ክራድል የተባለ አንድ ዓለም አቀፍ ሚዲያ አገኘውት ያለውን ሲክሬት ይዞ ወጥቷል። እንግዲህ በዚህ በምስራቅ አፍሪካ ላይ ያለው አሰላለፍ ግልጽ የሆነ ለሁለት የተሰነጠቀ ቡድን የተደራጀ ያለበት አካባቢ ነው ሆኗል በሚል አስቀምጦታል። ለዚህም የሚሆነው ነገር እንግዲህ አንደኛው ቡድን መሰረት የሚያደርገው በቱርክና በግብጽ መካከል እንግዲህ ለረጅም ጊዜ የቆየ ጠላትነት የነበራቸው ሀገራት ናቸው። ነገር ግን አሁን ወደ አንድ የመሰባሰብ ባህሪ አሳይተዋል። በተለይም ስትራቴጂክ ኢኮኖሚክ የሆነ አግሪመንት ስምምነት ሰሞኑን በነዚህ 3 ቀናት ውስጥ ተፈራርመዋል። በዚህም የተነሳ እስራኤል ደግሞ በእጅጉ ያሰጋኛል፣ ይሄ ጉዳይ አልጣመኝም የሚል ሐሳብ ይዛ ቀርባለች። እሱ ብቻ አይደለም፣ ግብጽ ከጊዜ ወደ ጊዜ የጦር መሳሪያ አቅሟን እያደራጀች እየጨመረች መጥታለች። በጣም በርካታ ጦር መሳሪያዎችን አደራጅታለች። ይሄ ነገር ደግሞ ትክክለኛ አካሄድ አይደለም የሚለውን ነገር ለአሜሪካው መንግስት እስራኤል በይፋ አቅርባለች። ይሄን ጉዳይ በተመለከተ አብዛኛዎቹ ጦር መሳሪያዎች የሚገዙት ከአሜሪካ በመሆኑ ከትራምፕ ጋር ያለውን ነገር ለመፈተሽ የሚያስችል እርምጃ ሊኖር እንደሚገባ የእስራኤል ጠቅላይ ሚኒስትር ኔታንያሁ ግልጽ በሆነ መልኩ ይሄን ጉዳይ አሳይተውታል። ይሄ ጉዳይ ደግሞ መሰረት ያደረገው ይሄ ቡድን እየተደራጀ ያለው በምስራቅ አፍሪካ በኢትዮጵያ ባለችበት ሰፈር ላይ በሚደረግ የፖለቲካ አካሄድ ላይ ነው። ይሄንን መሰረት በማድረግ በጣም ጥንቃቄ የተሞላው አካሄድ መኖር እንዳለበት እየተሰማ ይገኛል። ይሄ ጉዳይ በእንዲህ እንዳለ በኢትዮጵያና በእስራኤል መካከል ደግሞ የሲክሬት ወይም ምስጢራዊ የሆኑ አጀንዳዎች ተጠነካክረው ቀጥለዋል። በተለይም ከሶማሌላንዱ ስምምነት በኋላ እየተባለ እየተነገረ ይገኛል። ይሄ ምስጢራዊ ስምምነቶች ምንድናቸው በእስራኤልና በኢትዮጵያ መካከል የሚለውን እናያለን። እሱም ብቻ አይደለም፣ በቅርቡ በእስራኤል ኤምባሲ በኢትዮጵያ ውስጥ ማለት ነው ኢትዮጵያ በቀይ ባህር በኩል የባህር አክሰስ እንድታገኝ ለማድረግ እስራኤል ማንኛውንም ጥረት ታደርጋለች የሚል መልእክት ተላልፏል። ይሄም የሚያሳየው ነገር አለ። በኢትዮጵያ ፖለቲካ ውስጥ አሁን ባለበት ሁኔታ ኢትዮጵያ የሰሜኑ ጦርነት ወደ ግጭት ወደ ጦርነት እንዳይቀየር ለማድረግ ብዙ ስጋቶች ያሉበት እንደሆነ ይታያል። አሁን ባለበት ሁኔታ ላይ የአሜሪካ መንግስት በግልጽ በቲፒኤልኤፍ እና በኢትዮጵያ መንግስት መካከል ድርድር ለማድረግ የሚያስችል ግሪን ላይት አሳይቷል። ሰሞኑን ትላንትም ከትላንት ወዲያም በአሜሪካ የኤምባሲው ገጽ ላይ በስትመለከቱ በግልጽ የኢትዮጵያ የአሜሪካ መንግስት በዚህ ጉዳይ ላይ ጣልቃ ለመግባት የሚያስበውን ነገር እንዳለ የሚያሳይ ነገሮች እየተሰሙ ይገኛል። የአፍሪካ ህብረትን ድርድር ጥያቄ በተመለከተ የኢትዮጵያ መንግስት አልቀበልም በሚል በግልጽ አሳይቶታል። ስለዚህ በህወሓት ጋር ምንም አይነት ድርድር አናረግም የሚለውን ነገር ታይቷል። ምን ማለት ነው የሚለውን መታየት መቻል አለበት። ይሄ እንግዲህ የሚያሳየው የኢትዮጵያ መንግስት የሆነ የተደራጀ የተሰላ ነገር ላይ ነው ያለው የሚለው ነገር በተንታኞች ዘንድ እየተቀመጠ ይገኛል። ይሄም እንግዲህ በምስራቅ አፍሪካ ላይ የታቀደ ሰፋ ያለ በተለይ ህወሓትን ለአንድና ለመጨረሻ ጊዜ ማዳከም ስራ ለመስራት እየተደረገ ያለ ነገር አለ የሚለው ነገር እየተጠነካከረ እየተነገረ ይገኛል። ስለዚህ አሁን ባለበት ሁኔታ ላይ በዚህ በምስራቅ አፍሪካ ላይ የሆነ የፖለቲካ ጨዋታ የሆነች የፖለቲካ ቁማር አለች በሚተለው ዙሪያ ላይ መጠነኛ ቆይታ ላድርግላችሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክቡራትና ክቡራን ኢሳድስ ቤተሰቦቼ በግብጽና በቱርክ ግንኙነት መጠነካከር እስራኤል ከፍተኛ ስጋት እንዳላት እየተናገረች ትገኛለች። ይሄ በግብጽና በቱርክ ከአመታት ረፍት በኋላ ብዙ አመታት ያክል ሳይግባቡ የቆዩ ሀገራት ናቸው። ከነዚህ ጊዜያቶች በኋላ ግንኙነታቸውን ለማደስ በ2024 እና በ2025 ከፍተኛ ደረጃ ላይ ጠነካከረ ስትራቴጂክ አጋርነት ላይ ወደ ተቀይረዋል። አሁን ባለበት በእነዚህ 3 ቀናት ውስጥ በእስራኤልና በቱርክ መካከል በግብጽና በቱርክ መካከል ስትራቴጂክ የሆነ ስምምነት ተፈጽመዋል። ይሄም አዲስ የጂኦፖለቲካዊ እውነታ በማለት እስራኤል በጥብቅ እየተከታተለችው እንዳለ እየተነገረ ይገኛል። በዚህም ወታደራዊ ስምምነቶች ተካተውበታል። በ2025 እና አሁን 2026 ላይ እንግዲህ በሁለቱ ሀገራት መካከል የባህር ኃይልና የመከላከያ ማዕቀፍ ስምምነቶች ተፈርመዋል። የባህር ኃይል ልምምድን በተመለከተ ሲ ኦፍ ፍሬንድሺፕ ብለው ይሉታል። በግብጽና በቱርክ መካከል
በሴፕቴምበር 2025 ቱርክ እና ግብጽ የጓደኝነት ባህር የተሰኘ የጋራ የባህር ልምምድ ለማድረግ ወታደራዊ ትብብራቸውን አሳይተዋል። ይህም በእስራኤል ከፍተኛ ስጋት ፈጥሯል። በተለይ ኔታንያሁ ይሄ ኮንሰርን ያደርገናል በሚል በግልጽ እያሳዩት ይገኛሉ። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የግብጽ ጦር ገንዘቡን አቅሙንና የጦር መሳሪያ ግዢውን እያጠነካከረ ይገኛል፣ ይሄም በከፍተኛ ሁኔታ ስጋት አለበት በሚል በግልጽ ሰሞኑን ተናግረዋል እና ከመጠን ያለፈ ወታደራዊ ኃይል ክትትል ሊደረግበት እንደሚገባ በግልጽ ተናግረዋል። ከዚህ ጋር በተያያዘም የኢትዮጵያን የጦር ኃይል አቅም ለማደራጀት የሚደረገው ሂደት ላይ እስራኤል እያረገች ያለችው ነገር አለ እየተባለ እየተነገረ ይገኛል። በሁለቱ ሀገራት መካከል እንግዲህ በእስራኤል በጋዛና በዌስት ባንክ ላይ በምታደርገው የኃይል እርምጃ በጋራ ቱርክና ግብጽ ኮንነዋል። እንግዲህ ይሄ ነገር በተለይ የግብጹን መሪ አልሲሲን ፕሬዚዳንት ትራምፕ ጠንካራ መሪ ነው ማለት ከተናገረ በኋላ የግብጹ ፕሬዚዳንት አልሲሲ በአካባቢው ላይ አለቃ ነኝ የማለት መንፈስ እያሳየ ይገኛል የሚለው በተንታኞች ዘንድ በስፋት እየተነገረ ይገኛል። በተለይም ደግሞ በእስራኤልና በኢራን መካከል አዲስ የጦርነት ስጋት ይታየኛል። ስለዚህ ይሄን አካባቢ ላይ ወደ ጦርነት ቀጠና እንዳይገባ ለማድረግ ግብጽ ይመለከታታል የሚለው ነገር የእልቅና መንፈስ በግብጹ አልሲሲ ላይ ከመቼውም ጊዜ በላይ ጎልቶ የወጣው ትራምፕ አጉል ማሞከሻሸት ካደረገ በኋላ ነው እየተባለ እየተነገረ ይገኛል። ይሄም ትራምፕን እያስደስተው አይደለም እየተባለ ይገኛል። ግብጽ አለሁ እያለች ነው። ይሄም ደግሞ ትራምፕ የማይፈልገው ነገር ነው እንደዚህ አይነት ነገር። ስለዚህ በአልሲሲና በትራምፕ መካከል የሆነ መፈርቀቅ እንዳይፈጠር እየተሰጋ ነው ያለው የሚለው ነገር በትንታኔ እየተነገረ ይገኛል። ለዚህም ትልቁ ማሳያ እስራኤል ከሰሞኑ በግብጽ እየተደረገ ያለው ነገር ትክክለኛና ጤናማ አይደለም እያለች በከፍተኛ ድምጽ ማሰማቷ፣ ይህንን በተመለከተ በተለይ የግብጹ ፕሬዚዳንት አልሲሲ አለው የማለት ነገሩ እየጨመረበት ነው። ይህም ደግሞ ከአሜሪካ ጋር እንዳያጋጨው በተለይ ከትራምፕ ጋር እንዳያላትመው ይሰጋል የሚለውን ዜና በጉልህ እያሳየ እንዳለ ይታያል። እሱ ብቻ አይደለም። የቱርኩ ፕሬዚዳንት ሬሲፕ ጣይብ ኤርዶጋን እንግዲህ በግብጽ በመገኘት በሁለቱ ሀገራት መካከል ያለን ስትራቴጂክ ነው ያሉት እንግዲህ ስትራቴጂክ የሚባል ስምምነት አድርገዋል። ይህም ደግሞ እንደሚታወቀው በቱርክና በእስራኤል መካከል ለረጅም ጊዜ የቆየ ቁርሾ ጠላትነት አለ። ይህንን ሁኔታ የሚያጋግም ነገር ይዘው ነው የመጡት ሁለቱ ሀገራት ግብጽና ቱርክ በሚል እየተነገረ ይገኛል። እንደሚታወቀው ደግሞ ቱርክ ለረጅም ጊዜ ከኢትዮጵያ ጋር አብራ እየሰራች የቆየች ሀገር ናት። አሁንም ቢሆን ከኢትዮጵያ ጋር በጣም ወዳጅ ሀገር ናት። ነገር ግን ከግብጽ ጋር ያላት አሊያንስ ወይም ከግብጽ ጋር ያላት አሁን አዲስ የፍቅር ግንኙነት በኢትዮጵያና በቱርክ መካከል የግንኙነት ችግር እንዳይፈጥር እየተሰጋ ይገኛል። ይሄም እንግዲህ ኢትዮጵያ በጣም በአብዛኛው ከእስራኤል ጋር ያላትን ግንኙነት በይበልጥ እያጠነካከረች ለመምጣቷ ትልቅ ማሳያ ነው እየተባለም እየተነገረ ይገኛል። በሁለቱ ሀገራት መካከል የጋራ የፖለቲካ አቋምን በተመለከተ ሁለቱ ሀገራት ማለትም ግብጽና ቱርክ እስራኤል በጋዛና በዌስት ባንክ ላይ የምታደርገውን የኃይል እርምጃ በጋራ መኮንን ምን ማለት ነው የሚለው ነገር በትንታኞች በስፋት እየተነገረ ይገኛል። እዚህ ውስጥ እንግዲህ የፓለስቲን የፍልስጤም ጉዳይ አጋርነት በሚል ነው እየተነገረ ያለው። ቱርክና ግብጽ በፍልስጤማውያን መንግስት እንዲመሰረትና የእስራኤል ወረራ እንዲቆም የጋራ ግፊት እያደረጉ ነው ያለው ነገር። ከዚህ ቀደም የፍልስጤም መንግስት እንዲመሰረት ለማድረግ የተጀመረው ዘመቻ ትልቅ አካል ነው። ትልቅ ግፊት የሚያደርግ መንገድን ተከትለዋል እየተባለ እየተነገረ ይገኛል። ከዚህ ጋር ተያይዞ የሚነገረው የራፋህ መቋረጫ ጉዳይ ነው። ቱርክ እንግዲህ የጋዛን የራፋህ ማቋረጫ በመጠቀም ለፍልስጤም የምታደርገውን ሰብአዊ ድጋፍ ለማስተባበር ከግብጽ ጋር እንደምትሰራ ይታወቃል። ይህም ከጀርባ በብዙ ጥያቄዎች የተሞላ ወይም እርካታ እንዳጣች ግብጽ እየተናገረች ትገኛለች። ስለዚህ ከቱርክ ጋር ረጅም ጊዜ ነው በጠላትነት ከቱርክ ጋር ባይዘው ግብጽና ቱርክ ጠላት ሆነው የቆዩት። ነገር ግን አንድ የማያስማማ ነገር ደግሞ ተፈጥሯል። በተለይም ደግሞ የዩናይትድ አረብ ኤሚሬትስ በምስራቅ አፍሪካ ላይ ከፍተኛ ኃይል ሆና መገለጧ በእነ ቱርክና ግብጽ ላይ ከፍተኛ ስጋት ይዛ መጣለች። ስጋት ብቻ አይደለም፣
በተለይም ዩናይትድ አረብ ኤሚሬትስ ከእስራኤል ጋር ያላት ግንኙነት ከመቼውም ጊዜ በላይ የተጠነካከረ እንደሆነ እየተነገረ ነው የሚገኘው። ስለዚህ እስራኤልን ስባ ወደ ሶማሌላንድ በኢትዮጵያና መሰል አካባቢዎች ላይ ጉልበት እንዲኖር የነ እስራኤል ፖለቲካ ኃይል እንዲኖረው ለማድረግ የተጠቀመችው የሰራችው ዩናይትድ አረብ ኤሚሬትስ ናት በሚል ቱርክም ስጋት ይሰማታል። ለዩናይትድ አረብ ኤሚሬትስ እንደሚታወቀው ኢራን በጣም ጠላት ሀገር ናት። ዩናይትድ አረብ ኤሚሬትስ ላይ ግብጽ እንደዚሁ በአይነ ቁራኛ የምትመለከታት ናት። ምክንያቱም በሰሜን ሱዳን ጦርነት ላይ ዩናይትድ አረብ ኤሚሬትስ የአርኤስኤፍን በመደገፍ በግብጽ ያለውን ደግሞ የግብጽን መንግስት የሱዳንን መንግስት ደግሞ ግብጽ በመደገፍ በሁለቱ ሀገራት መካከል አለመስማማቶች እጅጉን ጉልህ ሆነው ቆመዋል። እሱ ብቻ አይደለችም። ሳዑዲ አረቢያም እንግዲህ በቱርክ በግብጽ በኢራን ቡድን ውስጥ ራሷን አሰልፋ እየተገኘች ነው በሚል እየተነገረ ይገኛል። በዚህ በምስራቅ አፍሪካ ላይ እንግዲህ ኢትዮጵያን ጨምሮ እስራኤል፣ ዩናይትድ አረብ ኤሚሬትስ፣ ሌላ አንዲት ሀገር ያችን ሀገር ቀጥዬ ስመጣ ነው በደንብ ማሳያቸው። እነዚህ ሀገራት አደገኛ አሰላለፍ ይዘው በምስራቅ አፍሪካ ሶማሌላንድን በመጠቀም የነ ቱርክንና የነ ግብጽን በቀይ ባህር ላይ ያላቸውን ኃያል ክንድ ለመዘርጋት የፈለጉበትን መንገድ ለመቀልበስ እየተሰራ ነው ያለው። በተለይ ይሄንን እስራኤል እየመራቸው ነው፣ በጣም ስኬታማ በሆነ መልኩ እየመራቸው ነው ያለው በሚል እየተነገረ ይገኛል። ለዚህም ነው በዚህ በራፋህ አካባቢ ላይ ያለውን ፖለቲካ መልሰው ቱርክና ግብጽ ለማጋጋም ጥረት እያደረጉ ያሉት እየተባለ እየተነገረ ይገኛል። ከነዚህ ማስረጃዎች መካከል የቱርክ ድሮኖች ወደ ግብጽ ሊላኩ እንደሚችሉና የጋራ የጦር መሳሪያ ምርት ሊኖር እንደሚችል ተዘግቧል። በጋራ ጦር መሳሪያዎችን የማምረት ስራ እንሰራለን የሚል ነገር ነው እየተነገረ ያለው። እሱ ብቻ አይደለም፣ የኢኮኖሚ ትብብርም አለ። በ2024 የሁለቱ ሀገራት የንግድ ልውውጥ 8.8 ቢሊዮን ዶላር የደረሰ ነው። በ2028 ደግሞ ወደ 15 ቢሊዮን ዶላር ለማሳደግ ስምምነት ላይ ደርሰዋል። የአንካራና ካይሮ ግንኙነት የፍቅረኛ የሚመስል ደረጃ ላይ በአንድ የተቀየረው እየተባለ እየተነገረ ይገኛል። ይሄም ለእስራኤል ከፍተኛ አስደንጋጭ ደስ የማይል ስሜቷን የረበሻት እንደሆነ እየተነገረ ነው። በዚህም የተነሳ በቀይ ባህር ላይ ያላቸውን የበላይነት ባላንስ ለማድረግና ለማምከን የሚያመቸው ሌላ አሰላለፍ እዚህ ምስራቅ አፍሪካ ላይ ኢትዮጵያን ይዘው እየተገበረ ነው ያለው ውስጥ ለውስጥ በሚል የተነገረው ዜና ትልቁን ጉልበት አግኝቷል። የቱርኩ ፕሬዝዳንት ሬሴፕ ታይብ ኤርዶጋን የግብፁን ፕሬዝዳንት አልሲሲ ባደረጓቸው ታሪካዊ ጉብኝቶች ሰሞኑን የሁለቱን ሀገራት መቀራረብ አጠነካክረናል በሚል በግልጽ ተናግረዋል። የግብፅና የቱርክ መቀራረብ እስራኤል፣ ግሪክ እና ቆጵሮስ በዛ መስመር ላይ እያደረጉ ያሉትን የኃይል ጥምረት ያዳክማል ተብሎም ደግሞ እየተነገረ ይገኛል። ግብፅ፣ ግሪክ፣ ቆጵሮስ እንደገና እስራኤል እዛ መስመር ላይ በሜዲትራኒያን ዙሪያ ላይ በቱርክ ስጋት የሆነ ቦታ ነው። የሱ ተቃራኒ ደግሞ በቀይ ባህር ላይ እንደገና ሌላ ጨዋታ የኃይል ፍለጋም እንዳለበት እየተነገረ ይገኛል። ኢነርጂ ኮኦፕሬሽን ይሉታል። በ2025 ሁለቱም ሀገራት በሃይድሮካርቦንና በማዕድን ፍለጋ ዙሪያ በጋራ ለመስራት ስምምነት ተፈራርመዋል እና የዛም አካል ነው ተብሏል። ሌላኛው ጉዳይ ሶማሌላንድ ነው። እስራኤል ለሶማሌላንድ እውቅና መስጠቷ በ2025 መጨረሻ አካባቢ በቱርክና በግብጽ ዘንድ ከፍተኛ ተቃውሞ ገጥሟታል። ይህም ደግሞ የሁለቱን ሀገራት ጥምረት ይበልጥ አጠናክሯታል። በተለይ በቀይ ባህር ላይ ያለውን ትኩረታቸውን በጋራ በማድረግ መስራት እንዳለባቸው ነው እየተነገረ ያለው። የጋዛ የወደፊት ዕጣ ፈንታም በዚህ ውስጥ ተካቷል። እስራኤልና ቱርክ በጋዛ አስተዳደር ወይም ጥበቃ ውስጥ እንዳትሳተፍ ተቃውማለች ረጅም ጊዜ። ግብጽ ግን ቱርክን እንደ አጋር በመመልከት ስባ በማምጣት በጋዛ አካባቢ ባለው ፖለቲካ ላይ ለመሳተፍ እንድትችል ቱርክን ስባታለች ብላ እስራኤል ታምናለች። ከዚህ ጋር ተያይዞ በኖቬምበር 2024 ቱርክ ከእስራኤል ጋር የነበራትን ዲፕሎማሲያዊ ግንኙነት ሙሉ ለሙሉ ነው ያቋረጠችው እንደምታውቁት። ስለዚህ በዚህ አካባቢ ላይ የቱርክን አቋም ይበልጥ ጠንካራ እንዲያደርግ ያደረገ ነገር ነው ይሄ። እሱ ብቻ አይደለም፣
ቱርክና እስራኤል ዲፕሎማቲክ ሪሌሽንሺፓቸውን በመቁረጣቸው የተነሳ ቱርክ በእስራኤል ላይ ተጽዕኖ እንዲኖራት የግድ ግብጽን መያዝ አለባት ማለት ነው። ግብጽ ደግሞ እስራኤል ደግሞ ይሄንን ነገር ለመቀልበስ በምስራቅ አፍሪካ ላይ ያላትን የፖለቲካ ፕሬዘንስ በእጅጉ ማጠናከር አለባት ማለት ነው። ይሄን ጉዳይ ሌላ ደግሞ አለ የሚነሳ የሊቢያ ጉዳይ ነው። ከዚህ በፊት ተቃራኒ ወገኖችን ይደግፉ የነበሩት ቱርክና ግብጽ በተቃራኒ ነው ነበር የሚደጋግፉት ማለት ቱርክ አንድ ሀገር ስትደግፍ ግብጽ ደግሞ ሌላ ደግፋ ያገዳደሉ የነበሩ ሀገራት ናቸው። አሁን በሊቢያ ጉዳይ ላይ የሚያደርጉትን ልዩነት በውይይት ለመፍታት እየሞከሩ ነው። ምክንያቱም በሊቢያ ቱርክ ሌላ አካል፣ ግብጽ ሌላ አካል እየደገፉ ነበር ሲያባሉ የነበሩት። ምክንያቱም ያው ሊቢያ እንደምታውቁት የግብጽ ጎረቤት ናት። ስለዚህ በዚህ ጉዳይ ላይ ያላቸውን አቋም መልሰን ፈትሸናል፣ ገምግመናል፣ እንደገና አስተራርቀናል በሚል ሰሞኑን ይፋ አድርገውታል። ይሄ ደግሞ ኢትዮጵያ በዛ አካባቢ ላይ ግልጽ የሆነ ግንኙነት የፈጠረችው አገር አለት ሞሮኮ ግብጽ የማይስማሙበት ብዙ ነገር እንዳለ ይታወቃል። ኢትዮጵያ ከሞሮኮ ጋር ያላት ወታደራዊ ግንኙነት ለግብጽ ከፍተኛ ስጋት ነው። በተለይ የሞሮኮና የኢትዮጵያ ግንኙነት በቅርብ ዓመታት በተለይም በኢኮኖሚ፣ በግብርና፣ ለምሳሌ በማዳበሪያ፣ በጸጥታ ዘርፎች ከፍተኛ እድገት እያሳየ መምጣቱ ስልታዊ አጋርነት ነው እየተባለ እየተነገረ ይገኛል። ይህም ግንኙነት በግብጽና በኢትዮጵያ መካከል ባለው የህዳሴ ግድብ ውጥረት ውስጥ ሞሮኮ ከኢትዮጵያ ጎን በመቆም ወይም በግብጽ ላይ የፖለቲካ ጫና በመፍጠር የምታሳየው አቋም የጂኦፖለቲካ ትርጉም እንዳለው እየተነገረ ይገኛል። አንደኛው ምንድነው? ሞሮኮና ኢትዮጵያ በተለይም በ2024-25 ወዲህ የሁለትዮሽ ወታደራዊ ስምምነቶችን ፈርመዋል። ይሄ ትብብር የጋራ የጸጥታ ተግዳሮቶችን ለመፍታት የቴክኖሎጂ ሽግግር፣ ሳይበር ሴኩሪቲ፣ የባህር ኃይል ልምምድን ሁሉ ያካትታል። ይሄ ለግብጽ ከባድ ስጋት ነው። እሱ ብቻ አይደለም፣ የኢኮኖሚና ኢንቨስትመንት አጋርነትም ጭምር ይታያል። ሞሮኮ የግብርና ማዳበሪያ በማቅረብ ረገድ ለኢትዮጵያ ትልቅ አጋር ናት። ለምሳሌ የሞሮኮ ኦሲፒ የተባለ ቡድን ግሩፕ አለ። በድሬዳዋ የ$6 ቢሊዮን የማዳበሪያ ኮምፕሌክስ ለማቋቋም ስምምነት እንዳደረገ ይታወቃል። አንዳንድ ዘገባዎች እንደሚያሳዩትም ኢትዮጵያ ከግብጽ ጋር ባላት ጦርነት ወይ ውጥረት ውስጥ እንዳትገባ የሚያደርገው መንገድ ላይ ከግብጽ ጋር የዲፕሎማሲያዊና የመሬት ይገባኛል የምዕራብ ሰሃራ አካባቢ ያለ ጉዳይ አለ፣ አለመግባባት አለ ከሞሮኮ ጋር ማለት። ከዛ ጋር በተቃራኒ ስትራቴጂያዊ ግንኙነት በመፍጠር በአፍሪካ ቀንድና ሰሜን አፍሪካ ያለውን የኃይል ሚዛን ለመቀየር ትጥራለች ማለት ነው። ምክንያቱም በሞሮኮና በግብጽ መካከል ያለውን ውጥረት እዚህ ምስራቅ አፍሪካ ላይ ባላንስ ያደርጋል። ለዚህ የሚሆነው የግብጽ ምላሽ ነበረ። ግብጽ ይህንን የሞሮኮ የኢትዮጵያ ትብብር እንደ ስጋት ነው የምትመለከተው። አልጄሪያን የመሳሰሉ ሀገራት ይህንን አጋርነት በመጠቀም የግብጽና የሞሮኮ ግንኙነት እንዲሻክር ለማድረግ ብዙ እየሰሩ ነው ያሉት በሚል ግብጽ ትሞግታለች። የቆየ ግንኙነት አለ የሻከረ ከግጭት ባሻገር የሁለቱ ሀገራት ግንኙነት በ1955 ጀምሮ የቆየ ነው። በዘላቂ ልማት፣ በባህል፣ በደቡብ አጋርነት ሳውስ ኮኦፕሬሽን ላይ በኢትዮጵያና በሞሮኮ መካከል ያለው ግንኙነት በዚህ ሁኔታ ላይ እየጨመረ መሆኑ ለግብጽ ስጋት ይሰማታል። በተመሳሳይ ሁኔታ ይሄን ጉዳይ ቱርክን ምቾት ነስቷታል። ይሄ ግን ለእስራኤል ደግሞ ጥሩ እይታ እንድታይ አድርጓታል። ስለዚህ እኒህ ጉዳዮች አሁንም ባለበት ሁኔታ ላይ በጂኦፖለቲክሱ ላይ የጨዋታውን መቀየሪያ ወይ ጊር ሆኖ እያገለገለ ነው እየተባለ እየተነገረ ይገኛል። እንግዲህ ከዚህ ጋር ተያይዞ በግልጽ የሚታዩ በተለይ በአሜሪካም ተጽዕኖ የእስራኤል የቱርክን ተጽዕኖ ለመቀነስ ከአሜሪካ ጋር በጋራ ለመስራት ብትሞክርም የቱርክና የግብጽ ግንኙነት ግን አዲስ የኃይል ሚዛን እየፈጠረ ነው ተብሏል። ቱርክ የራሷን የኬኤኤን የተባለ ወይ ካን 5ኛ ትውልድ ተዋጊ ጀትና የሳይፐር አየር መከላከያ ስርዓቶችን በማዘጋጀት የእስራኤልን ስጋት ለመመከት ብዙ እየተዘጋጀች ነው። ለዚህም ደግሞ ግብጽ የምታረገው አካሄድ አልተመቸኝም በሚል እስራኤል ትሞግታለች። በተለይ አንዳንድ የእስራኤል የደህንነት ተንታኞች ይሄ ግብጽና የቱርክ ጥምረት እስራኤል በአንድ ጊዜ ሁለት መደበኛ ጦር ሰራዊት ከግብጽና ከቱርክ ጋር ሊያጋፍጣት የሚችል
የጦርነት አውድ እንዳይፈጠር ለማድረግ ከፍተኛ ስጋት ሆኖባታል። ያም ደግሞ በእስራኤልና በጎረቤት ሀገር በግብጽ መካከል ያለውን ነገር ባላንስ ለማድረግ እስራኤል በዚህ በምስራቅ አፍሪካ ላይ ያላትን ፕሬዘንስ እየጨመረች ለመምጣት ከፍተኛ ስራ እየሰራች ነው እየተባለ እየተነገረ ይገኛል። እንግዲህ ይህንን በተመለከተ ነው ዘክራድል የተባለው ሚዲያ ይዞት የወጣው ጥናታዊ ጽሑፍ እንደሚያሳየው በቅርቡ እስራኤል ሶማሌላንድን በይፋ እውቅነት መስጠቷን ተከትሎ በምስራቅ አፍሪካና በቀይ ባህር አካባቢ አዲስ የጂኦፖለቲካ ጥምረት ወይም ቡድን በግልጽ እየተፈለቀቀ ነው ቡድኑ ያለው አንድ ቡድን እያለ ዘግቦታል። እዛ ላይ ኒው ሬድ ሲ አክሲስ ብሎ ካስቀመጠ በኋላ ኢዝራኤል፣ ኢንዲያ፣ ዩናይትድ አረብ ኤሚሬትስ፣ ኢትዮጵያ ብሎ ያስቀምጣል። ስለዚህ ሬድ ሲ አክሲስ በሚል ያስቀመጠው ምኑን ነው? የቀይ ባህር አክሲስ፣ የቀይ ባህር ቡድን እየተፈጠረ ነው፣ ጽንፍ እየተፈጠረ ነው። ይህም በተመለከተም የእስራኤል ይፋዊ እውቅናን በተመለከተ በዲሴምበር 26 2025 ሶማሌላንድ በይፋ እውቅና በመስጠት የመጀመሪያ የተባበሩት መንግስታት ድርጅት አባል ሀገር ሆናለች እስራኤል እንደሚታወቀው። ይህም ደግሞ የኢትዮጵያ በበርበራ ወደብ በኩል የባህር በር ለማግኘት የምታደርገው ጥረትን የሚያጠናክር እንደሆነ ከአንድ የወደብ አማራጭ ጅቡቲ ላይ ብቸኛ ጥገኛ እንዳትሆን የሚያደርጋት ሌላ አማራጭ ይዞ ይመጣል የተባለው ለኢትዮጵያ። የተባበሩት አረብ ኤሚሬትስን በተመለከተ ደግሞ ኤሚሬቶቹ በሶማሌላንድ ከፍተኛ የኢኮኖሚና የደህንነት መዋቅር አላቸው። ይህንን አዲስ ጥምረት ከጀርባ ሆና በገንዘብ በዲፕሎማሲ በመደገፍ ቀጠናዊ ተጽዕኖ እያጠናከረች የምትገኝ ሀገር ናት ዩናይትድ አረብ ኤሚሬትስ። ሌላኛዋ እስራኤል ግልጽ የሆነ አቋሟን ያሳየችው ናት። ሌላ ወሳኛዋ ሀገር ህንድ ናት። ህንድ ስትራቴጂካዊ ተሳትፎ በዚህ ቦታ ላይ እንዲኖራት ትፈልጋለች። ህንድ ከህንድ ውቅያኖስ እስከ ቀይ ባህር ድረስ ያለውን የንግድ መስመር ለመጠበቅ እንዲሁም የቻይናን ተጽዕኖ ለመገዳደር ከእስራኤልና ከኤሚሬቶቹ ጋር በትብብር እየሰራች ኢትዮጵያን ይዛ በከፍተኛ ኃይል እየገባች ትገኛለች በሚል ዘክራድል የተባለው ሚዲያ ተንትኖት ይዞት ቀርቧል። ይህን እንግዲህ መሰረት የሚያደርጉት በቻይናና በህንድ መካከል የረጅም ጊዜ ውጥረት አለ እንደምታውቁት ማለት ነው። በተለይም ቻይና የሐር መንገድ ቀበቶና የመንገድ ተነሳሽነት ብሎም ትርጉም ይቻል ይሆናል ቤልት ኤንድ ሮድ ኢኒሺየቲቭ በሚል የተቀመጠ የቻይና ስትራቴጂ ያለ እንደምታውቁት ከ2013 ጀምሮ በፕሬዝዳንት ዢ ጂንፒንግ የተጀመረ ነው። ቻይና ከእስያ፣ አውሮፓ፣ አፍሪካና ሌሎች አካባቢዎች ጋር በአህጉር አቀፍ መሰረተ ልማት ወይም ባቡር፣ ወደብ፣ ሃይዌይ ለማገናኘት ያለመ በአፍሪካ፣ በእስያ፣ በላቲን አሜሪካ ከ150 በላይ ሀገሮችን የሚያሳትፍና በቢሊየን የሚቆጠር ዶላርን የሚቀሰቅስ ግዙፍ ኢኮኖሚክ የንግድ ስትራቴጂ ነው። ያ ደግሞ ለህንድ በጣም ከፍተኛ ስጋት የሚያሳያት ነገር እንደሆነ ይታወቃል። ስለዚህ የምታደርገው ምንድን ነው? በዚህ ቦታ ላይ ህንድ በተለይ በዚህ በምስራቅ አፍሪካ በአፍሪካ ቀንድ አሁን ሶማሌላንድ ባለችበት ቦታ ላይ አቅሟን መዘርጋት መቻል አለባት ህንድ። ለዚህም ይህን ቦታ ትፈልገዋለች። እዚህ ቦታ ላይ የሚኖረውን ህብረት በትክክል ትፈልገዋለች። ይህንን ነው የምታዩት በእነዚህ ቦታዎች ላይ። ስለዚህ ህንድ የቻይናን ተጽዕኖ ለመገዳደር ከእስራኤል፣ ከአረብ ኤሚሬቶቹ፣ ከኢትዮጵያ ጋር በመሆን ሶማሌላንድን በመያዝ ቀይ ባህር ላይ ትልቅ ስትራቴጂክ አቅም ለመዘርጋት ትፈልጋለች። እሱ ብቻ አይደለም፣ የባብ ኤል መንደብ መቆጣጠርም ጭምር ነው። የዚህ ጥምረት ዋነኛ የአክሲስ ሬድ ሲ አክሲስ የሚባለው ዋነኛ ግቡ በዓለም የንግድ ውስጥ ወሳኝ የሆነውን የባብ ኤል መንደብ ወሽመጥን ይሄንን ቦታ መቆጣጠር ነው። ይሄን ለመቆጣጠር በጣም መሰረታዊ የሆነ ነገር ያደርጉበታል። እሱ ብቻ አይደለም፣ የደህንነት ትብብርም ጭምር ነው ተብሏል። እስራኤል በሶማሌላንድ የደህንነትና የኢንቴሊጀንስ መዋቅሮችን ለመዘርጋት ተግባብታለች። እንደገናም አሁንም ሰሞኑን የሶማሌላንዱ መሪ ወደ እስራኤል እየሄዱ ነው ያሉት። ይሄም ደግሞ እስራኤልና በሶማሌላንድ መካከል ያለውን ግንኙነት ሞር ስትሮንግ አድርጎታል። ስለዚህ የእስራኤል ተጽዕኖን ለመከላከል የኢራንን ተጽዕኖ በዚህ በምስራቅ አፍሪካ ላይ ያላትን ኢራንና ግብጽ በተለይ ቱርክ ያላቸውን የበላይነት ለመቀልበስ እስራኤል የምትሄድበት መንገድ
ሳይወድ በግዱ በምስራቅ አፍሪካ ላይ ሌላ አክሲስ ቡድን መስርቷል በሚል እየተነገረ ይገኛል። እሱ ብቻ አይደለም፣ አዲስ የንግድ ኮሪደርንም ICEE የሚባል አለ። በህንድ፣ በሶማሌላንድ፣ በኢትዮጵያ፣ በአውሮፓ መካከል አዲስ የንግድ መስመር ኢንዲያን፣ ሶማሌላንድ፣ ኢትዮጵያ፣ ዩሮፕ በሚል ተቀምጧል። የሚገርማችሁ ይሄንን ለመፍጠር በጣም የሚገርም ስራ ነው እየተሰራ ያለው። ታይምስ ኦፍ እስራኤል ዘግቦታል ይሄን ጉዳይ። ይሄ ምንድነው? አዲስ የንግድ ኮሪደር ነው። በቅርቡ ታስታውሱ እንደሆነ የአውሮፓ ህብረት ጋር ህንዶች እንግዲህ ታሪክ የስምምነቶች ሁሉ እናት ወይም the mother of all agreements በሚል በህንድና በአውሮፓዎች መካከል ተፈርመዋል። ይሄን የተፈረመውን የንግድ ስምምነት በመሰረት በማድረግ ህንድ ያቀረበችው ፕሮፖዛል ላይ ያቀረበችው አንዷ ሀገር ኢትዮጵያ ናት። በሚገርማችሁ ሁኔታ ማለት ነው። ለምንድነው እሱ ኢትዮጵያ ብቻ አይደለችም፣ ሶማሌላንድንም ጭምር እዛው ውስጥ አካታለች ህንድ። ለምን? ከፍተኛ የንግድ ዝውውር ያለበት ቦታ ነው። ስለዚህ ወደ ህንድ የሚደረግ ማንኛውም ጉዞ ህንድ እዚህ ቦታ ላይ ማረፊያ ትፈልጋለች። ያ ማረፊያ እንድታገኝ ኢትዮጵያ የባህር በር እንዲኖራት ህንድ ትፈልጋለች። ስለዚህ ምንድነው ህንድ ያቀረበችው? በICEE በቅርቡ ይፈረማል ወይም ይህ ስምምነት ይደረጋል ተብሎ የሚታሰብ ነው። ምክንያቱም የአሜሪካዎቹን የበላይነት ለመቀልበስ የሚደረግ ነው። አሜሪካዎቹ ጋር ለመላቀቅ አውሮፓዎቹ ያሉበት መንገድ የኢትዮጵያን ጉዳይ ያግዛል። አሁን ባለበት ሁኔታ ላይ በህንድ፣ ሶማሌላንድ፣ በኢትዮጵያ፣ በአውሮፓ መካከል አዲስ የንግድ መስመር ይሄ ICEE የሚባለው ለመፍጠር የታቀደው ዋነኛው ነገር ኢትዮጵያን በሶማሌላንድ አቅም ወይም በቀይ ባህር ላይ አቅም እንዲኖራት በማድረግ እንደሆነ እየተነገረ ይገኛል። ከዛ ውጪ የየመን ጉዳይ አለ። ይሄ ጥምረት የአክሲሱ በየመን ባለው አለመረጋጋትና በሁቲ አማጽያን መካከል ምክንያቱም የተስተጓጎለ የቀይ ባህር ትራፊክን አማራጭ መስመር ለመፍጠር ኢትዮጵያን በዚህ ቦታ ላይ ሀያሉና በባህሩ ላይ እንድትገኝ ይፈልጋል። ይሄ ቀጠናው መከፋፈልን ያመላክታል። አዲስ አሰላለፍ ነው። በምስራቅ አፍሪካ ሁለት ተቃራኒ ጎራዎችን ፈጥሯል። በአንድ በኩል ሶማሌላንድ፣ ኢትዮጵያ፣ እስራኤል፣ ኤሚሬትስ ሲሰለፉ፣ በሌላ በኩል ሶማሊያ፣ ግብጽ፣ ቱርክ፣ ኤርትራ እንደገናም ደግሞ በተለይ ከምንም በላይ ኢራን እዚህ አካባቢ ላይ እየተሰለፉ ይገኛሉ። ስለዚህ ግልጽ የሆነ መፈርቀቅ ተፈጥሯል። ይሄም ለግብጽ ስጋትን ባላንስ ያደርግልኛል ብላ ኢትዮጵያም ደግሞ ይሄም ባላንስ የሚያደርጋትን መንገድ እየሰራች ነው ከእስራኤል ጋር ሆና። ግብጽ ይሄ ጥምረት በአባይ ግድብ ወይም ገርድ ላይ ያላትን አቋም ሊያዳክም ይችላል የሚል ከፍተኛ ተቃውሞ እያቀረበች ነው ግብጽ ማለት ነው። ይሄ ሚድል ኢስት ዘግቧል እዛ ላይ። ምክንያቱም ይሄ ቡድን ከሌሎች ሰዎች ጋር ሁሉ ያጋጫታል ግብጽ እየተባለ እየተነገረ ነው። የአፍሪካ ህብረትን አቋም በተመለከተም ደግሞ ሌሎች አፍሪካ ህብረትና ሌሎች ዓለም አቀፍ ድርጅቶች አሁንም የሶማሊያን ሉዓላዊነት እንደሚደግፉ እየገለጹ ያሉበት ነው። ቻይና ተጽዕኖዋን ለመቀነስ ነው ይባላል። ቤልት ኤንድ ሮድ የሚለው BRI ይሄ ስትራቴጂን ለመገዳደር የሚያስችል ከፍተኛ አቅም ይፈጥራል ተብሏል። አሜሪካ ይህን ትደግፈዋለች። ምክንያቱም የቻይናን በዚህ ቦታ ላይ ያለውን ነገር ኃይል አትፈልግም። ስለዚህ ይሄ የህንድ፣ የኢትዮጵያ፣ የእስራኤል፣ የኢራን ማናት የዩናይትድ አረብ ኤሚሬትስ የነዚህን ህብረት አሜሪካ ናት ከጀርባ መደግፈው። ለምን? የቻይናን ተጽዕኖ ምስራቅ አፍሪካ ላይ ለመቀነስ ለመቀልበስ ተብሎ እየተነገረ ይገኛል። እሱ ብቻ አይደለም። የአብርሃም አኮርድ የሚባለውን የአብርሃም ስምምነት እስራኤል ይህንን ውሳኔዋን የቀጠናውን ሰላም ትብብረት ከሚያበረታቱት መካከል የአብርሃም ስምምነትን መንፈስ ያጠነካክርልኛል ብላ መግለጿም ጭምር ነው። ይሄ አዲስ አስተላለፍ የቀጠናውን ጸረ ሽብር ትግል በተለይም በአልሸባብ ላይ ያለውን ሊያዳክም እንደሚችልም ተንታኞች ይናገራሉ። ምናልባት በዚህ አስተላለፍ ላይ ኬንያንም ይዘዋት ሊገቡ ይችላሉ ተብሎ ኬንያንና ደቡብ ሱዳንን ይዘው ሊገቡ ይችላሉ ተብሎ እየተነገረ ይገኛል። ይሄን በማድረግ እንግዲህ በሶማሌላንድ ሀገራዊ እውቅና በመስጠት እዚህ አካባቢ ላይ ተጽዕኖ የፈጠረ አንድ ቡድን እየተመሰረተ እንዳለና ሌላኛው ቡድን በነ ግብጽና ቱርክ ሳይወዱ በግዱ እንዲቀራረቡ እንዳደረጋቸው እየተነገረ ይገኛል ማለት ነው። ይሄ ሁሉ ነው እንግዲህ አሁን ላለው የኢትዮጵያ ጦርነት ግጭት መፍትሄም ጭምር ሊሆን የሚችል ተብሎ የሚነገረው። ምክንያቱም በኢትዮጵያ ውስጥ ያለው ግጭትን ለመፍታት በአካባቢ ላይ ያለው የፖለቲካ ተጽዕኖ ትልቅ አንድምታ እንደሚፈጥር የሚያሳይ ነው። ስለዚህ እነዚህና መሰል ጉዳዮችን አይቶ የኢትዮጵያ መንግስት ከህወሓት ጋር አልስማማም ወይም ደግሞ ከህወሓት ጋር አፍሪካ ህብረት ያቀረበውን የድርድር ጥያቄ አልቀበልም የማለቱ ጉዳይ እንዴት ሊታይ ይችላል የሚለውን ነገር ማሰላሰል ያስፈልጋል። ውድ የሣድስ ቤተሰቦቼ ይህንን ትንተና በደንብ አድርጋችሁ በጉዳዩ ላይ የጠለቀ ግንዛቤ እንዲኖራችሁ ለማድረግ አካፍያችኋለሁ። መምህርና ጋዜጠኛ አብይ ይልማ ነኝ።